ሰላም አለይኩም። ዛሬ ከጀዘርያ መንዙማ የመጀመሪያውን ክፍል እንጀምራለን። እሱም የፊደላት መካነ ንባብ ነው። ማንኛውም ቁርአንን በትክክል መቅራት የሚፈልግ ሙስሊም የአረበኛ ፊደላት መካነ ንባብ መማር ይኖርበታል። ይኸውም ቃሉን ፍቺ ሊያዛባ ከሚችል ስህተት መራቅ ይችል ዘንድ ነው። መኻሪጁል ሑሩፊ 17 على الذي يختاره من اختبر فألف الجوف وأختها وهي حروف مد للهواء تنتهي ثم لأقصى الحلق همز هاء ثم لوسطه فعين حاء أدناه غين خاؤها والقاف أقصى اللسان فوق ثم القاف أسفل والوسط فجم الشنويا والضاد من حافتي ذولية لدراسة من أيسر أو يمناها واللام أدناها لمنتهاها ወደ አማርኛ ስንመልሰው የአረበኛ ፊደል መካነ ንባብ 17 ናቸው። በዘርፉ ምርምር ያደረጉ ሊቃውንት እንደሚመርጡት የአሊፍ ወይም የአ መካነ ንባብ የአፍና ጉሮሮ ክፍተት ነው። የእቶቿም ኦ እና ኤ መሆናቸው ነው። እነሱም የማስረዘሚያ ፊደላት ሲሆኑ በህዋ ይደመደማሉ። ሩቅ ጉሮሮ የአና የሃ መካነ ንባብ ነው። መሃል ጉሮሮ ደግሞ የአና የሃ መካነ ንባብ ነው። ቅርቡ ጉሮሮ የኸና የኸ መካነ ንባብ ነው። በሩቅም ልሳን ከላይ በኩል ቃ ከዚያም ደግሞ ከታች በኩል መሃል ልሳን ደግሞ ጀ ሸና የሚወጡበት መካነ ንባብ ነው። የዳድ መካነ ንባብ የልሳን ጫፍ ጎን ትይዩ ሲሆን በመንጋጋ በስተግራ ወይም በስተቀኝ የለ መካነ ንባብ የልሳን ጫፍ መጨረሻ ነው ማለት ይሆናል። ወኑነ ሚን ጠረፊሂ ተሕተ ጀዐሉ ወራዩ ዳኒሂ ሊዛህሪን አድኸሉ ወጣኡ ወዳሉ ወታ ሚንሁ ወሚን ዑልየ ሰናያ ወሰፊሩ ሙስተኪን ሚንሁ ወሚን ፈውቂ الثنايا السفلى والضاء والدال وتالي العليا من طرفيهما ومن بطن الشفاه فالفاء مع أطراف الثنايا المشرفة للشفتين الواو باء ميم وغنة مخرجها الخيشوم አሁንም ወደ አማርኛ ስንመልሰው የነ መካነ ንባብ በምላስ ጫፍ ከተ በታች ነው። የረ መካነ ንባብ ከሱ ከነ መሆኑ ነው። አጠገብ ወደ ልሳን ጀርባ ገባ ብሎ ነው። የጣ መካነ ንባብ ከደና ከተ ጋር በመዳመር ልሳን ጫፍና ከላይኛው ፊት ጥርስ ጋር ሲሆን የፉጨት ፊደሎች መካነ ንባብ ማረፊያ ከሱ ልሳን ጫፍ መሆኑ ነው እና ከታችኛው ፊት ጥርስ ከላይ በኩል ነው። የዛ እና የዛል እንዲሁም የታ መካነ ንባብ ደግሞ የልሳን ጫፍና የላይኛው ፊት ጥርስ ነው። ጠርፎች ናቸው። የታችኛው ከንፈር ውስጣዊ ክፍልና ላይኛው ፊት ጥርስ ጫፍ የፈ መካነ ንባብ ነው። ሁለት ከንፈሮች የወ በና መ መካነ ንባብ ናቸው። የጉና መካነ ንባብም የአፍንጫ ክፍተት ወይም ዋሻ ነው። እንግዲህ ይህ በጠቅላላ በመንዙማ የተጠቀሰው የመካነ ንባብ ቦታ የሁሉም ፊደሎች ሲሆን በቅደም ተከተል
በጀውፍ በመጀመር ሁሉንም ለማብራራት እንሞክራለን ከሚቀጥለው ዝግጅታችን ጀምረን። እስከዛው ደህና ቆዩ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።